አዶናይ ግን እንዲህ ይላል። ያችን ቀን ፈጽሞ አረሳትም። በዚያ አስከፊ ወቅት ባለጌ ነው፣ ጋጠ ወጥ ነው፣ ልጆቻችንን ያበላሻል ብለው ከዘመቱብኝ ታዋቂ ግለሰቦች ጋር የቀድሞ ወዳጆቼም አብረው ተሰልፈው አየኋቸው። ከቪዲዮው ላይ በተቆረጠች አንዲት ቃል አጋጣሚን ሲጠብቁ የነበሩ ጠላቶቼ ሁሉ የጥላቻ ሽጉጣቸውን አንስተው ተኮሱብኝ። ከዛ በፊት ሲያደንቁኝና እንደ ወዳጅ ቀርበው ሲያወሩኝ የነበሩ ታዋቂ ሰዎች የወደኩ መስሏቸው በሕዝብ ተጠልቷል፣ አብቅቶለታል ብለው ከኔ ጋር መልእክት መለዋወጣቸውን እንዳጸያፊ ተግባር ቆጥረውት ሚሴጆቻቸውን ሁሉ አጠፉ። ይባስ ብለው ከጠላቶቼ ተርታ ተሰልፈው አየኋቸው። ወድቋል፣ ዳግም አይነሳም ብለው የቀብር አፈሬን ሊያለብሱኝ ሲጣደፉ ተመለከትኩ። ያኔ ነገሩ ገባኝ። በውስጤም ፈገግ አልኩ። እኔ እኮ አዶናይ ነኝ። ከመቀሌ ድሎት ወጥቼ የሞላላቸው ቤተሰቦቼን ትቼ ራሴን ለማሸነፍ ገና በለጋ ዕድሜ ስደትን የተጋፈጥኩ በሱስ ማዕበል ውስጥ አልፌ ራሴን ያገኘው ከካናዳ ብቸኝነት የነጠረ ማንነት ያለኝ ጽኑ ሰው ነኝ። እነዛ ከባባድ ወቅቶች በዲፕሬሽን ብዛት ተደጋጋሚ ራስን የማጥፋት ሙከራዎቼን አልፌ ለዚች ለጥቂት ሰዎች ክፋትና ሴራማ አልንበረከክም አልኩ። በዛ ሰዓት ብቻዬን ቆምኩ። አዶናይ ግን አልወደቀም። ይልቁንም በክፋት ድንጋይ ላይ የፍቅር ሕንፃ መገንባት ጀመረ። ወደ ኢትዮጵያ መጥቶ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ቁጥር ስፍር የሌላቸው በጎ ተግባራትንም አከናወነ። አዶናይ እነዚያ የጎዳና ልጆች ዲቻ ቦይስ ብሎ ባያነሳቸው ኖሮ ምናልባትም ዛሬም ድረስ ጎዳና ላይ ብርድና ዝናብ ይፈራረቅባቸው፣ ተስፋ ቢስነትም ነጋቸውን ይበላው ነበር። ያችን የቆሎ ነጋዴ ምስኪኗ ነጻነትን አይቶ እጁን ባይዘረጋላት ኖሮ ምናልባት ዛሬም በዝዋይ ጎዳናዎች ላይ ቆሎዋን እያከፋፈለች ድምጿም ታፍኖ ይቀር ነበር። ጠያቂ ላጡ የትግራይ ተፈናቃዮች በ24 ሰዓት ውስጥ ከ13 ሚሊዮን ብር በላይ ያሰባሰበላቸው የሀገር ባለውለታ አርቲስቶችን ከታክሲ ሰልፍ ላይ አንስቶ የሚገባቸውን የክብር ካባ ለበሳቸው። ሀገርን የማስተዋወቅ ብቃቱም ድንበር ተሻገረ። አሾ ስፒድ ኢትዮጵያ የሚባል ወጣት ፈጥሮ የኢትዮጵያን ስም ባለም አደባባይ ከፍ አደረገ። ሕፃን አብርሃት ትመስክር የሞዴልነት ህልሟን እንድትጨብጥ እጆቹን ዘረጋላት። ከሁሉም በላይ ደግሞ ማንም ያልደፈረውን የበርካታ ሕፃናትን የልብ ቀዶ ጥገና ለማሳካት ባህር አቋርጦም ሄደ። ገንዘብም ሰበሰበ፣ አሳካውም። ጨቅላ ሕፃናት ዛሬ በአዶናይ ምክንያት አዲስ ሕይወትን ታደሉ፣ አዲስ ልብ ይዘውም ይተነፍሳሉ። እነዚያ ስልክ የዘጉበት እጆች ዛሬ በጭብጨባ ያጅቡታል። ዛሬ አዶናይ ሌላ ከፍታ ላይ ይገኛል። ትላንት ስሙን ያጎደፉ አርቲስቶች ዛሬ ላይ ፕሮግራማቸው ላይ ሊጋብዙት ቢያስቡም አዶናይን የሚያዩበት አይን ስለሌላቸው በሐፍረት ዝምታን መርጠዋል። እሱ ግን ሁሉንም በይቅርታ አልፎ የአሸናፊነት ካባን ደርቧል። የኢትዮጵያ ሕዝብ ለአዶናይ ያለው ፍቅር ከቃላት በላይ ነው። ከልጅ እስከ አዋቂ ይወዱታል። ያቀና ልቡ ዛሬ ከ5 ሚሊዮን በላይ ተከታዮች ያሉት የዓመቱ ምርጥ ቲክቶከር የወላይታ ሶዶ ስቴዲየም አምባሳደርና በኢትዮጵያ ተጽዕኖ ፈጣሪዎች ስም ዝርዝር ውስጥ ቁጥር 1 ሆኖ ተቀምጧል። አዶናይ ከመቃብሩ አፈር ላይ ተነስቶ የትውልዱን ልብ የገዛ የጥንካሬ ምልክት ሆኗል። የቲክቶክ ዘመኑ አብዮተኛ አዲስ ያልተለመደ ትሬንድ ይዞ የመጣው ወጣት የአገሬ ልጆች እንዴት ናችሁ ይላል በቪዲዮ መግቢያ። የታባቱ ይላል ስኬቱ ሲሰምርለት። የማህበራዊ ሚዲያውን አየር የተቆጣጠረ በተቃውሞም ሆነ በድጋፍ ጎልቶ የሚሰማ ሰሞንኛው ስም አዶናይ መገፋት ያጎላው ሰው፣ ትችት የሚሸከመው ትከሻው ድንድን ነው። ብዙዎች ባብጠለጠሉት አፍ ዳግም ያወደሱት፣ ጣት የጠቆሙበት እጆች መልሶ ያጨበጭቡለት፣ በተናቀበት መንደር የተከበረ፣ በተዘለፈበት ከተማ የተወደሰ፣ ትላልቅ ብራንዶች ለማስታወቂያ ደጁን የሚያንኳኩ፣ የማይችሉ የሚመስሉ ቻሌንጆቹን አሳክቶ አሳየን። የዋህነት ደሞዙ፣ ቅንነት ገንዘቡ፣ ፍቅር መለያው ነች፣ አንድነት ስብከቱ፣ የመቻል መምህሩ፣ የሌሎች ደስታ እርካታው፣ ልግስና እምነቱ፣ ከትላንት ተማሪ ነገን አስተማሪ፣ ከእድሜ በላይ የተጓዘ ወጣት፣ አንደበተ ርቱዕ፣ ንግግሩ ጣፋጭ፣ የዓመቱ ምርጥ ቲክቶከር አሸናፊ፣ የመኪናው ወራሽ። የሕይወት ታሪኩ መዝገብ ሲገለጽ እንዲህ ይነበባል። ታሞ ነበር ዳነ፣ ታስሮ ነበር ነፃ ወጣ፣ አጥቶም ነበር አገኘ፣ አዝኖም ነበር ሳቀ፣ ስቶም ነበር ተመለሰ፣ በስተመጨረሻም ከራሱ አልፎ ለሌሎች መኖርን በተግባር ያሳየ ይለናል ታሪኩ ሲገለጽ። ወያኔ የልጅነት ሚስቴ ከሚላት፣ ሻዕቢያ ውሽማዋ ካረጋት፣ ብልጽግና በቅምት ካኖራት ሰሜናዊ ኮከብ ከመቀሌ ተወልዶ የአሜሪካው ስደተኛ፣ የካናዳው የጎዳና ሰው፣ ከአሜሪካ ጠፍታ ሕይወቷን ለማሸነፍ ካናዳ የገባች ነፍስ፣ መከራዋ ብዙ ነው፣ እንግልቱ የማይነገር፣ የመጠጥ ቤቱ አስተናጋጅ ደግሞም ሴኩሪቲ፣ ውፍረት ያንገላታው የአደንዛዥ ሱሰኛው፣ አይናፋርነትና ብቸኝነት የነገሱበት ያኔው አዶናይ፣ የአይቻልም መንፈስ ምርኮኛው፣ የአእምሮ እስረኛው፣ ራሱን ለማጥፋት ደጋግሞ የሞከረ፣ ራስን ሳይሆን ይህን ማንነትን አጥፋ የሚል ድምፅ ሰምቶ
አዲሱን ማንነት የወለደ ጸጸት ያነቃው ሰው ወንበር ላይ ቁጭ ብሎ ነገውን የጻፈ ከራሱ ጋር አውርቶ አዲስ ማንነት የከተበ አሮጌውን ማንነቱን የከዳ በመስታወት ራሱን ስሞ ራሱን አሳልፎ የሸጠ የራሱ ይሁዳ የድሮ ማንነቱን አላውቀውም ብሎ ራሱን 3 ጊዜ የከዳ የራሱ ጴጥሮስ እንደ ንስር ከላይ ራሱን ፈጥፍጦ ራሱን አፍርሶ ክንፎቹን ያደሰ እንደ እባብ ራሱን ቤዛ አድርጎ ቆዳውን የቀየረ አዲሱን ማንነት የለበሰ ልክ እንደ ስሙ ራሱን ያዳነ አዶናይ እስራቱን የፈታ የአይቻልምን አጥር ሊደረምስ የአሮጌውን ኢያሪኮ ቅጥር በዝምታ ሊያፈራርስ ራስን መሆን የሚል አዲስ ግንብ የገነባ በቲክቶክ መንደር አዲስ ችቦ ለመለኮስ የተነሳ አዲስ ጉልበት ነው ይሄ። ስደትን ወዲያ ብሎ በሀገሩ ተስፋ አድርጎ ያለፈበትን መንገድ ለሌሎች ሊያስተምር ግልጽ ሆኖ የመጣ ለዚህም ጥላቻና ውግዘትን ያተረፈ በመገፋት ውስጥ ሆኖ የራሱን ነጻነት ያወጀ ራስን ብቻ አዳምጥ ብሎ ብዙዎችን ያነጋገረ ይባስ ብሎ ራሳቸውን የደበቁ በሌሎች ጫና ውስጥ ያሉ የሐሳብ እስረኛ የሆኑ ትውልዶች ነጻ አውጪ መሪ ነኝ ብሎ ብቅ አለ። በአንቂ አንደበቶቹ በአንደበተ ርቱዕ ቃላቶቹ የብዙዎቹን ቀልብ ገዝቶ ተከታዮችን ያፈራ ቲክቶክን በአድናቂዎቹና በተቺዎቹ ለሁለት የከፈለ ቲክቶክን ያስተማረችኝ ዩቲናስ ነች ይላል። ለተፎካካሪ ክብርን ሲሰጥ ከሰይፉ አድናቂዎች በአንድ ወቅት የተፋለመ በሰግጥ ፈምስ የተሸለመ የታሰረም ከሲላሱ ጋር ወይን ቤቱን ያየ በሶምሶን ኃይል ያልተገፋ በድሉ ያልኮራ ሰራዊቱን ይዞ ሌላ መንገድ የቀየሰ ይህ ሁሉ አልፎ የተቺዎችን አንደበት የሚያዘጉ በጎ ተግባራትን በመስራት የቀጠለ መንገድ ላይ በጎ ስራ ሲሰሩ ያያቸውን ሊስትሮ አንጋቢዎች ዲቻ ቦይስ ብሎ ቤተሰቡ ያረጋቸው ከሙዚቀኛዋ ነጻነት እስከ ሽሪዋ ሞዴል አክብረት ቅንነቱ የታየ በትግራይ በረሃብ ለተጎዱ ወገኖቹ በቀጥታ ስርጭት በአጭር ሰዓት ከ16 ሚሊዮን ብር በላይ ሰብስቦ ለመንግስት ያስረከበ በትራንስፖርት የተቸገሩ አርቲስቶች መኪና ለመግዛት የማይቻሉ የሚመስሉ ቻሌንጆችን አስጀምሮ የማይቻል የሚመስለውን ችሎ ያሳየን ለኢትዮጵያ ስፒድ 2 አይፎን ስልኮችን ገዝቶ ከ100,000 ብር ስጦታዎች ጋር ያበረከተ ከአይሻው ስፒድ ጋር ለማገናኘት ጣረ በራስ የመተማመን አቅሙን ለማጎልበት በስልጠና ከጎኑ የቆመ በጋርዶች የተገፋ ዝና ሳይበግረው ለአገሩ ልጅ ብርታት የሆነ በዚህ ቅንነቱ በበርካቶች የተወደሰ በተቺዎቹ መልሶ የተመሰገነ ከካናዳ ጎዳናው የተነስቶ ህልሙን የኖረ ራስን ከማጥፋት እስከ ሌሎችን መታደግ ከጎዳና ተነስቶ ሌሎችን ከጎዳና እስከ ማንሳት ለዓላማ ስኬት በጽናት እስከ ግብ ድረስ መጓዝ ድንበር አልባው ቅንነት ግለኝነት ያላሸነፈው ማንነት ዝና ቦታውን ሲያገኝ እውቅና ለሌሎች ሲተርፍ ኢትዮጵያዊነት ዳግም ሲያበባየው የአዲሱ ትውልድ ወኪል ጎንደር ጦሩን ይዞ ፍቅር ለብሶ የመጣ የጥላቻን ግንብ አፍራሽ በቴዎድሮስ ምድር ካጼዎች ግቢ ዳግም አንድነትን የሰበቀ ምርት ኢትዮጵያዊ በኤፍሬም መወድስ በይሁዳ ቅኔ ምናለች እናት ምናለች መቀሌ ምናለች ጎንደርስ ወላይታዎች አምባሳደራቸው አድርገው አጋዣችን ሲሉ ማዳ የሚል ስም ያወጡለት ክፉ ማንነቱን ለራሱ አሳልፎ የሸጠ የራሱ ይሁዳ አዶናይ